እንዴ ምንድነው ምንድነው ቆይ እናንተ እንትን በለው ምንድነው ኦኬ ይኸው እንተዋለን ይኸው ውስጥ ነው እንትን ያለው ምንድነው እንዴ ወይ ታርጋ ምን አንቺ ወደስ እየተባበርሽኝ አይደለም ከዚህ ቤት እነዚህ ነገሮች ሳላስተካከል እንደማሉት የለም አብኖርማል ምናምን እኔ አንተ አብኖርማል ምንም አይመረም ተረጋጊ እባክሽ ምንም ረጋጋበት ነገር የለም እንዴት የለም ነው ምንም ነገር የለም ልጅ ምናምን ብትለው ምንም እውነት ከእውነት ይራቀ ነገር ነው አንቺ ልጅ ይውሉ ያመጣሽ አንቺ ግን ማንሽ ሲጀመር አንቺ ነገር መረጃ አለና በቃ አንቺ ውጪ ቤርሳ አንቺ ሁሉ ነገር ያመጣሽ ቤት ድረስ አንቺ አፍሽ እንዳከፍቺ ልጁ ወርዷል ኦኬ ጉዚ የነበረች ግን አሁን በዩቲ የለም ይሞታል ልጁ እኛ ሀዘናችንን እንኳን ሳንጨርስ እዚች ጋር መጣችሁ አያችሁ አይደለ እንዴት የሰው ልብ እንደምሰራ እባክሽ አሁን በባለቤትሽ ፊት ያሉ እስካሁን ያወራነውን ነገር አውርተናል እኔና አንቺ ጋር መግባባት ያለብን ነገር ተግባብተናል አሁን ደግሞ ከባለቤትሽ ጋር ያለውን ነገር በትክክለኛው መልኩ እያወራኝ ነው ተረጋግቶ እባክሽ እንዳወራው እድል ስጪ አብኖርማል የሆነ አፈጣጠር ያለው ልጅ ስለዚህ የነገርሽኝን በጠቅላላ ነገር ስለዚህ የነገርሽኝ አረ ይኸውልህ ተረጋጋ አንተ ይኸውልህ ተረጋጋ ምን ይኸውልህ ተረጋጋ ይኸውልህ እኔ እወጣለሁ ተረጋጉ ውሸት ነው እንደዛ ይኸውልህ ተረጋጋ ስለምን ልጅ ነው የምታወራው እርጉዝ እንዳልነበርሽ አልከድሽኝም እርጉዝ ነበርኩኝ ታዲያ በቃ በጣም በብዙ ነገር በቃ ልጅ ይወርዷል ኦኬ እሺ ያዋለዱሽ የተወሰኑ ሰዎች ጋር የተወሰኑ ወሬዎችን አውርተን ነበረ ወይም ተጫውተን ነበር በማስረጃ ማለት ነው ሆስፒታል ሄደሽ የጠየቀው ሆስፒታል ሄጄ ነው የጠየኩት አይደለም ነው ሆስፒታል እንዳልወለድሽ ሙሉ የሆነ ኢንፎርሜሽን ሙሉ የሆነ ማስረጃ አለ የምታገኘው ነገር የለም ምንም ነገር ቤት ውስጥ ስለዚህ ወደ ውስጥ እንግባ ነው ስለዚህ እንደዚህ እንዳይሆን እባክሽ ያሉትን ነገር አውርተን ተቀምጠን በደንብ የምታወሪኝ ነገር አውርተን ውስጥ ከገባን በኋላ በትክክለኛው መልኩ ማስተካከል ያለብንን ነገር ማስተካከል አለብን ላንቺ ብቻ አይደለም እንደ ማህበረሰብ ነገ ከነጎዳ ብዙ ጥፋቶችን ብዙ ጉዳቶችን ያደርሳል ይሄንን ኃላፊነት ደግሞ አሁን አውቄዋለሁ ስለዚህ እስከ መጨረሻው ድረስ ይሄንን ጉዳይ ሳልፈጽም አልሄድም ብትተባበሪ ነው የሚሻለው እቺ ሴት በጣም ቀና ልብ ያላትና እውነተኛ ጓደኛሽ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳዩ ምንድነው የሚለውን ነገር በጠቅላላ ልናቀርብላችሁ ካሜራ አብርተን ተከስተናል ጉዳዩ ምንድነው ነው አንዲት ባለ ጉዳያችን ደውላ አፈልጋለሁ ላውራ አፈልጋለሁ በጣም አስቸኳይ እና ሲሪየስ የሆነ ነገር ገጥሞኝ ነው እባክህ አሁኑኑ ከቻልክ ልታገኘኝ ፍቃደኛ ከሆንክ ላገኘ እፈልጋለሁ አንድ ማማከረ ጉዳይ አለኝ ብላኛለች ቦታው ላይ ስደርስ ነው ያበራውላችሁ ቢሮ ቁጭ ነበር አንዳንድ ስራዎችን እየሰራው እሷ ጋር ሄጄ አሁን እሷ ያለችበት አቅራቢያ ያገኛለሁ ካሜራ ያበራውላችሁ እሷ ጋር ስደርስ ነውና እስኪ ጉዳዩ ምንድነው የሚለውን ነገር አብረን የምንከታተል ይሆናል አብራችሁን ቆዩ ሰላም እንዴት ነሽ ሰላም ነው አለን በጣም የሆነ ልታማክርኝ የምትፈልጊው ጉዳይ እንዳለና በጣም ባስቸኳይ ድረስልኝ እባክህ አንዳንድ ማውራ ነገር አለ ብለሽኝ ነበር የእንትን ያልሽኝና በመጀመሪያ አድራሻዬን እንዴት ነው ያገኘሽው እኔን እንዴት ነው ያወቅሽኝ የምታወሪኝስ ጉዳይ ምንድነው አድራሻህን ያየሁት ዩቲዩብ ላይ ነው ዩቲዩብ ላይ እዛ ላይ ነው እና ብዙ እንትኖችን ስለማይ ያንተን እንትን እከታተላለሁና እዛ ላይ አይቼ አጋጣሚ ያው የኔን ጉዳይ ስላስጨነቀኝ የኔ ጉዳይ እንደ ራስህ ትመለከተዋለህ ታይልኛለህ ብዬ ስላሰብኩኝ ማማከረም ሰው አጋጣሚ በጣም ስለጨነቀኝ ጉዳዩ አሳሳቢ ስለሆነ አንደኛ አፋጥኜ የጠራሁ ለዚህ ነው ሁለተኛ ባማከረ ትንሽ መፍትሄ ማን ተጋገኛለሁ ብዬ ስላሰብኩኝ አንተ ጋር የመጣው በጣም ጥሩ ትክክለኛ ቦታው ነው የመጣሽው ትንሽ ቮይሱ ምንትን ስለሚል ድምጽሽን ትንሽ ከፍ ታረጊልኛለሽ ወደ ጉዳያችን እንገባለን ምንድነው ነው እስኪ ልትነግሪኝ አሰብሽው እንዳማከርሽ የፈለግሽውና መፍትሄን ሶልቭ እንዳደርግልሽ የምትፈልጊው ነገር ምንድነው እሺ ጉዳዩ ምን መሰለክ የቅርብ ጓደኛዬ ናት ያው በጣም ቤስት ምላት ጓደኛዬ ናት ቅርብ ጊዜ ነው ትዳር ያዘችው አንድ አመት ከምናምን ይሆናቸዋልና ያው አጋጣሚ ሆኖ ደግሞ ሰፈር ውስጥ የሆነ የሚወራ ጭላንጭላል ይሄ እንትን
በተለምዶ የሰው ጅብ ምናምን የሚባል ነገር አለ ማለት ከጓደኛሽ ጋር በተያያዘ ነው የሰው ጅብ እየተባለ የሚወራው ጭራንጭሩ ወይስ ይወራባታል? እንደዚህ አይነት ነገር ይወራልና እኔ ያው በተለምዶ ነው እንጂ እንደዚህ አይነት ነገር አይቼም ሰምቼም ብዙም ስለማላቅ በወሬ ደረጃ ሲባል እሰማለሁ እና ነገሩ ምንም ብዙም እንትን ግልጽ አልሆነልኝም ነበርና ከዛ አጋጣሚ ሆኖ ያው እሷ ነብሰ ጡር ስለሆነች ሐኪም ቤት ሄዳ ክትትል እንድታደርግ ብዙ ጊዜ ነግራት ነበር። አትሄድም እና ጉዳዩ ምን እንደሆነ በጣም ስላስጨነቀኝ እኔ ለምን አትከታተይም ምናምን ስላት አይ ችግር የለውም ምናምን ብላ አደባብሳ የምታልፈው ነገር ማለት እርጉዝ ከሆነች በኋላ ነው ወይስ ትታመም ምናምን ነገር ነው ያልሽኛ? ስላልገባኝ ነው። እርጉዝ ሆና የእርግዝናውን ክትትል ነው ሆስፒታል አልሄድም ያለችሽ ወይስ የሚያማት ሌላ ነገር ነው? አይ የሚያማት ሳይሆን እርጉዝ ሆና ክትትል ላይ አትሄድምና ያው እርጉዝ ነብሰ ጡር ስትሆን ደግሞ ሁሉ ጊዜ በየወሩ ክትትል ስላለ የግድ መሄድ አለባትና አትሄድም። ቤት ነው ራሷ እንትን የምታረገው ያለው። ኦኬ ለምን የማትሄድበትን ሪዝን ነግራሻለች? ምክንያቱን ነግራሻለች? የማልሄደው ለዚህ ነው ምክንያት ነው ብላሻለች? ምክንያቷን ስጠይቅ ብዙ ጊዜ የምትለኝ ያው አይ በቃ ችግር የለውም እኔ እኮ ምንም አልሆንኩም ራሴ እከታተላለሁ አይነት ነገር ነውና ምንም ደግሞ እንትኗ ምክንያቷም እንትን ስላልሰጠኝ ያው ነብሰ ጡር ስትሆን ያስፈራል። ክትትል ምናምን ሳይደረግ አትሆንም ቀን መቁጠር አለበት ምናምን ያ ነገር ስላለ ለምንድን ነው ምናምን ብዬ እላታለሁ። ግን ብዙ ጊዜ ተመሳሳይ መልስ ምንም ደግሞ ይሄ መፍትሄ የሌለው እንትን የሌለው ነገር ስለምትነግረኝ በቃ በጣም ስላስጨነቀኝ ይሄ ነገር ከዛ አጋጣሚ ሆኖ ያው የሆነ ጊዜ ላይ ያማጥሽ ነበር ቤት ውስጥ ምናምንና እኔ እሷን ለመጠየቅ ያው እንደሌላው ቀን ዝም ብሎ ይሄን ለማየት ለመጠየቅ ሳታደርግ ጊዜዋ ደረሰ ማለት ነው። እንግዲህ ተመልካቾቻችን ከጠቋሚያችን ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። አሁን ወደ ሴትዮዋ ቤት ለመሄድ እንሞክራለን። ምናልባት እዛ ስንሄድ ለሷ ለጠቋሚያችን ደህንነት ጥሩ ስለማይሆን እኛ ቀድመን ተከታትለን ገብተን እዛ ያለውን ነገር ምናምን ነገር በማየት አስፈላጊ ከሆነ መከታተል ያለባት ነገር ተጨማሪ ከሆነ ከኛ ከጋዜጠኞቻችን አባል ጋር ውጪ ትቆያለች። አስፈላጊ ከሆነ ወደ ውስጥ ገብታ መከታተል የምትችልበት ለደህንነቷ ብዙም የማያሰጋ ከሆነ ከኛ ጋር ተከትላ የምትገባ ይሆናል ማለት ነው። ካልበለዛ እኛ ከገባን በኋላ የሚሆነውን ነገር በጠቅላላ አስተካክለን የደረስንበትን ነገር እንነግራታለን። አሁን እኛ ቀጥ ብለን ወደ ልጅቷ ቤት ከመላው የጋዜጠኛው ክሩ ጋር አብረን እንገባለን። አብራችሁን ቆዩ፣ የሚሆነውን እንከታተል። እንግዲህ ቤታቸው ተብሏል። እስኪ ቀስ እያልን እንገባና የሚፈጠረው ስለማናውቅ እዛ ውስጥ የሚጠብቀን ነገር አናውቅም። ገብተን ያለውን ነገር እሺ ይቅርታ አላንኳኳንም እና ተረጋጊ። ማንነቴን እነግርሻለሁ፣ የመጣሁበትን እነግርሻለሁ። አሁን ግን ተረጋግተሽ እንድታወሪ ነው የምፈልገው። እሺ ይጠፋል። ተረጋጊ። ምንም ካሜራው ማለት ምንም ማለት አይደለም። ስለማንነት ሳት ነግሪ ምን ካሜራው ይኸውልሽ እኮ ካሜራው ይጠፋልሻል። ተረጋጊ። ትክክል ነሽ፣ ይገባሻል። የገባንበትን መንገድ ትክክል አይደለም፣ አላንኳኳንም። ነገር ግን ከየት እንደመጣ እኮ ተረጋግተሽ እንዳስረዳሽ ድሉን ከሰጠሽኝ ሁሉንም ነገር እነግርሻለሁ ማለት ነው። እባክሽ አንዴ ተቀመጪና ያለውን ነገር እናውራ። እሺ ካሜራውን አጥፋልኝ። አጠፋዋለሁ ነው ካሜራውን እናጠፋዋለን። ይኸውልሽ ምንም ካሜራው እንትን የሚልሽ ነገር የለም። እሺ ለኔ የምትነግሪኝን ነገር ነው በጠቅላላ የሚይዘው። ይሄ ኖርማል ነገር ነው። እሺ እባክሽ እሺ ምንድነው ይፈልገው የመጣው? ኦኬ እሺ ይቅርታ እዚህ ጋር መቀመጥ ብችል ሰሞኑን እየተፈጠረ አንዳንድ ወሬዎችን ምናምን ነገር እዚህ አካባቢ እየሰማን ነበረ። ታዲያ እኔ ምን አገባኝ? አዎ እኮ ይኸውልሽ ምናልባት አንቺን የሚመለከትና የሚያገባሽ ነገር ከሆነ ትቀበይኛለሽ ማለት ነው። አንቺን የማይመለከትና የማያገባሽ ከሆነ ደግሞ ይሄንን ነገር በሰላም ፈተነው ከቤትሽ እወጣልሻለሁ ማለት ነው። ቀለል አድርገን ምናልባት እዚህ በመምጣቴ ልታመሰግኝኝ ትችያለሽ ማለት ነው። ምንም አመሰግነ ነገር የለም። ያምሃል እንዴ ሰውዬ? ይኸውልሽ ተረጋግተሽ ያሉትን ነገሮች በጠቅላላ ምንም አይነት ምንድነው የምረጋጋው እኮ እንድትረጋጊ እኮ እየነገርኩሽ ያለሁት ነገር ምንም አንቺን እንትን የሚል ነገር የለም። አይመለከተኝም። ካሜራውን አጥፋልኝ እና ውጣ። አጠፋለሁ፣ እያንዳንዱን ነገር አደርግልሻለሁ። እኔ ከካሜራ ጋር ስለምንቀሳቀስ ነው። አይመለከተኝም ስላንተ ካሜራ። ምንም የሚያስለከተኝ ነገር የለም። ለቀልኝ፣ ቤቴን ውጣ። ጭራሽ ሳታንኳኳ ቤቴ ድረስ ግባ። ይኸውልሽ የገባሁበት መንገድ ትክክል ላይሆን ይችላል። አንቺ ደግሞ ምንም ከጀርባ የተደበቀ ነገር ከሌለ የሚያስፈራሽ ነገር የለኝም። የተደበቀ አትበለኝ እኮ ይኸውልሽ። ስለዚህ ይሄን እንደዚህ አይነት ነገር ከሌለ ምንድነው ነው እንደዚህ ሊያናድሽና ሊያስፈራሽ ይቻለው? ለምንድነው የምትንቀጠቀጨው? ለምንድነው አልፈልግም እያልኩክ ነው። በቃ ምንም ነገር አልፈልግም። በትክክል ስሜትሽን ይገባኛል፣ እረዳሻለሁ። ነገር ግን አንዴ ብቻ የምፈልገውን ነገር ከነገርሽኝ ከቤትሽ በሰላም ደህና ተባለ እወጣለሁ። ምንም የምታገኘው መልስ የለም ሰውዬ። ምንድነው የምትለኝ? ጥያቄውን አልጠየቅኩሽም። ለምን እንደዚህ እንደተናደድሽ ራሱ ለምን እንደዚህ እንደፈራሽ ራሱ አይገባኝም። ምንም እየፈራሁ አይደለም። ይሄኔ ኖርማል ሰው ነኝ። ምን ፈራሁ? ኖርማል ሰው ነኝ። አዎ ገና እኮ ስለ ሰውነት ምናምን ምንም የጠየቅኩሽና ያወራነው ነገር የለም እኮ።
ይኸውልሽ እናት ተረጋጊ እኔ ልረዳሽም ጭምር ነው የመጣሁት ምንም ምትረዳይ ነገር የለም ምንም ምትረዳይ ነገር የለም ምናልባት እያስፈራሩሽም ሊሆን ይችላል ምናልባት ያለሽበት ነገር እነዚህ ነገሮችን እንደዚህ እንድትሆኚ ተገደሽም ሊሆን ይችላል ያማሃል እንዴ ስለምንድን ነው የምታወራው ስለማን ነው የምታወራው ማን ነው የሚያስገድደኝ ምንድን ነው የሚያስገድደኝ እባክሽ በኋላ ላይ ታመሰግኝኝ አላመሰግንም ከቤት ይውጣልኝ ለዞም እወጣልሻለሁ ይኸውልሽ ካሜራው ኖርማል ካሜራ ይጥፋ ምንድን ነው ካሜራ የሚያስፈልገው ይኸውልሽ አንድ ነገር ንገሪሽ ይሄ ካሜራ ከኔና አንቺ ከምናወራው ነገር ጋር አልሄድ ካለሽና መልሽ ያሳይሽና ሪከርድ ያደረኩትን ነገር እንደሚሄደው ነገር የለም አጥፋልኝ እንደልቷለን አስፈላጊ መስሎ ካልታየሽና ሪከርዱን አይተሽው እንደልቷለን እያንዳንዱ ነገር ግን አሁን ላይ ኖርማል ነው የምናወራው አንቺን ሪስክ ውስጥ የሚከት ነገር ህግ ያለበት ሀገር ነው የምንኖረው እኮ ልከስኩ ታችላለሁ በትክክል እዛ ደረጃ ላይ የምንደርስበት ምንም አይነት ነገር የለም ሲጀምር እኔ ህጋዊ ሰው ነኝ ህጋዊ ስለሆንኩም ነው ወደ አንቺ ቀጥታ ልገባ ይቻላል ፖሊስ ነው ወይስ ምንድነው ከዚህች ጋር ካሜራ ደቅነህብኝ ቤቴ ድረስ መጣ እያንዳንዱን ነገር አስረዳሻለሁ እነግርሻለሁ ማንነቴንም ለምን እንደዚህ እዚህ እንደመጣውም ሁሉንም ነገር እነግርሻለሁ አሁን ግን እንድታቂልኝ የምፈልገው ነገር ቢኖር እዚህ የተገኘሁት ልረዳሽ ነው ላግዝሽ ነው በምን ጉዳይ እንደምረዳሽ በምን ጉዳይ እንደማግዝሽ ደግሞ አንቺ ተረጋግተሽ ስታዳምጪ ትረጃዋለሽ ማለት ነው ምንድነው ምትረዳኝ ነገር በጣም አሪፍ ይሄንን እንድትይኝ ነው የምፈልገው ይኸውልሽ ካሜራው እንደሌለ አድርገሽ እርሹ ምናልባት የሚጠቅመን ከሆነና በትክክል መግባባት ከቻለን ብቻ የካሜራው ላይ ያለውን ፋይል በጠቅላላ በጥቅም ላይ እናውለዋለን ግን ካልተግባባንና ካልወደድሹ ደግሞ ይሄ ሁሉ የሚደለትና የሚጠፋ ነገር ነው ምንም አንቺ ስለመርዳት ነው እዚህ የመጣ ነው ሲጀምር እኔ ምንም መረዳ ሰው አይደለሁም ሰውዬ ምንድነው ያልከኛለው ምንም ነገር ምትረዳኝ የለም ያልኩት ስታይ በሽተኛ መስላለህ ወይስ ምን መስጊት አይቼ ነው በፍጹም እንደዛ አይደለም ይገባኛል ስሜትሽ ለምን ወይስ አምሮ ማምተኛ መሰልኩ ልረዳኝ የምትመጣው በፍጹም ይኸውልሽ ለምን እንደፈራሽ ለምን ደግሞ እንደዚህ እየተከራከርሽኝ እንዳለሽ በተወሰነ መልኩ ከማቆም ነገር እየፈራው አይደለም እባክህ ምንም ነገር እየፈራሽ ካልሆነ በትክክለኛው መንገድ እኮ ማነህ ምንድነው ብለሽ ትጠይቂኝ ነበር ስለዚህ አንዳች የተደበቀ ማንነት አለ የሆነ ነገር አለ ማለት ነው ምንም የተደበቀ ነገር የለኝም ስለመርበብቅ ነው የምታወራው እድሉን ከሰጠሽኝ ታውቂዋለሽ ምን እየደበቅሽኝ እንዳለ ማለት ነው ምን እየደበቅሽኝ እንዳለ አንቺ ጠንቅቀሽ ታውቂዋለሽ ለምን እንደዚህ እያልሽኝ እንደሆነ ጭንቅላትሽ ጠንቅቆ ያውቃል ስለዚህ እባክሽ በትክክለኛ ያልሆነ መንገድ ከማናገርሽ እስካሁን ባለው ሁኔታ ላይ በትክክለኛው መንገድ እያናገርኩሽ ነው በዚህ ሁኔታ አንቀጥል እስካሁን እየተረዳውሽ ነው አሁን ደግሞ እኔን ተረጂ እባክሽ ቀጥል በቃ ምንም ነገር አትበለኝ በጣም ጥሩ ሰሞኑን እዚህ አካባቢ የተወሰኑ ጭምጭምታዎችን ሰምተን ነበርና እዚያ ምንድነው የሰማችሁት የሰማነው ነገር ልነግርሽ ነው እንደዚህ ካቋረጥሽኝ ሐሳቤን በትክክል ላልገልጽልሽ ይችላል እዚህ አካባቢ የተወሰኑ ስራዎችን ለመስራት ሰሞኑን እየተዟዟረን ነበር ባለንበት ሁኔታ የተወሰኑ በጣም ስለ ለየት ያለ ነገር ጆሮአችን ውስጥ ገብቷልና ስለዛ ነገር የተወሰነ መርመር ስናደርግ ይሄን ቤት የሚመለከት የተወሰነ ነገሮችን ሰምተናል ያም የሰማነው ነገር ምንድነው ከዚህ በፊት እርጉዝ ነበርሽ አይደል እርጉዝ ነበርኩኝ አይደል እሱ ደግሞ በምን አወቅ በጣም ጥሩ ኦኬ እሺ እርጉዝ ከነበርሽ ማለት ጊዜውም ከደርሶ እንደወለድሽው ምናምን ነገር ሰምተናል እና አሁን ሌላ ነገር እንድሰማ አታድርገኝ በቃ እባክሽ ተረጋጊ ይገባናል በጣም ብዙ ነገር ነው ያሳለፍኩት እባክህ ተወኝ በቃ በእርግዝና በጣም ብዙ ነገሮች ተፈጥሮ ልጅ ይወርዳል ምን ልጅ ይወርዳል አው ልጅ ይወርዳል አው ኦኬ ምናልባት ትክክል ያልሆነ መረጃ አይክ ሌላ ወሬ እየሰማችሁ ሌላ ነገር ነው እየሰማችሁ አላችሁ ስለሰማሁት ነገር እኮ አልነገርኩሽም ለምንድን ነው ማለት አሁንም አንቺ የሆነ ነገር እየተጠራጠርኩ እንዳለ እየገመትሽ ነው ያወራሽልኝ ምንም እየገመትኩ አይደለም ስለዚህ ለምንድን ነው ቀድሜ ከመጠየቄ በፊት ልጠይቅሽ የሚችለውን ነገር እየገመትሽ ያወራሽልኝ ነው ስለዚህ እንደዛ ነው ስለዚህ ስላረገሽው ልጅ ኖርማል እንደነበርና በኋላ ላይም ደግሞ ስለወለድሽው ልጅ የተወሰነው ነገሮችን ሰምተናል ምንም ልጅ የለም ስለምልሽ ነው የምታወራው ስለምልሽ ነው የምታወራው እርጉዝ እንዳልነበርሽ አልከድሽኝም እርጉዝ ነበርኩኝ ታዲያ በቃ በጣም በብዙ ነገር በቃ ልጅ ይወርዷል ኦኬ እሺ ያዋለዱሽ የተወሰኑ ሰዎች ጋር የተወሰኑ ወሬዎችን አውርተን ነበረ ወይም ተጫውተን ነበር በማስረጃ ማለት ነው ሆስፒታል ሄደሽ ነው የጠየቀው ሆስፒታል ሄጄ ነው የጠየኩት አይደለም ነው ሆስፒታል እንዳልወለድሽ ሙሉ የሆነ ኢንፎርሜሽን ሙሉ የሆነ ማስረጃ አለ ምናልባት ከኔ በላይ ነው እንደምታውቀው ታዲያ ልጅ ነው የወለድኩት ይኸውልሽ አሁን እስካሁን ባለው ያልኩሽን ነገሮች እየተካካደን አይደለም አንቺም እያመንሽልኝ ነው ያለሽው አሪፍ ጥሩ ነው ምንም የማምነው ነገር የለም ስለምን መካድ ነው የምታወራው ይኸውልሽ ከዚህ በኋላም አንቺንም ማህበረሰቡንም ስለመርዳት ነው እዚህ ቤት የመጣሁት ምንም መስራዳይ ነገር የለም እየሰማኝ ነው ምንም መስራዳይ ነገር የለም ውጣልኝ በቃ ውጣልኝ ምንም አይነት ጥያቄ አትጠይቂኝ ውጣ ይሄ እንዳንቺ ብቻ አይደለም እንደ ማህበረሰብም ከባድ ችግር ውስጥ የሚከት
ለብዙ ሰዎች ደግሞ ትክክለኛ ያልሆነ ነገር ወይም ደግሞ ብዙ ሰዎችን ያልሆነ ነገር ውስጥ የሚከት ነገር ነው። ላንቺ ብቻ አይደለም የመጣው ለአጠቃላይ ማህበረሰብ ውስጥ እንደዚህ አይነት ነገር ሲኖር ይሄንን ነገር የህግ አካል የመንግስት አካል የህክምና ባለሙያዎች ተባብረን ማስተካከል የምንችለው ነገር መሆን ያለበት። እባክሽ ስለራስሽ ብቻ አታስቢ፣ ራስ ወዳድ አትሁኚ። እባክሽ ያለሽበትን የገባሽበትን ችግር ስለምን እንደምትወራ እየገባኝ አይደለም። በበቂ መረጃ ካልሆነ እኔ ወዴትም አልንቀሳቀስም። በቂ መረጃ አለኝ ስለምነግርሽ ነገር ምንም በቂ መረጃ የለም። በቃ ውጣልኝ። የተወለደው ልጅ በህይወት እንዳለ አውቃለሁ። ምንድነው? የምን ልጅ ነው? ስለምን ልጅ ነው የምታወራው? በትክክል አየሽ፣ እየገባሽ ነው ማለት ነው። በጣም ስለምን ልጅ ነው የምታወራው? ኦኬ እሺ፣ ሰሞኑን እርጉዝ እንደነበርሽ ቀደም አምነሽልኛል። የተወለደው ልጅ ደግሞ ምንድነው? እርጉዝ የነበርሽው ልጅ ደግሞ ወርዶ ወይም ደግሞ በትክክለኛ ባልሆነ ነገር ወርዶብሽ እንዳልሆነ ጠንቅቀን እናውቃለን። ልጅሽ አንተ ከኔ በላይ ስለራሴ ታውቃለህ። ያን ልጅ ደግሞ ማየት እንፈልጋለን። ምናልባት ትክክል ያልሆነ ነገር እባክሽ ተረጋጊ እባክሽ። ስለምን ልጅ ነው የምታወራው? ተረጋጊ። ቀደም እንዳልኩሽ የምታወራው? የሰማሁትን የማውቀውን ያህል አውቃለሁ። ስለዚህ በትክክለኛው መልኩ እኔ እሺ ብዬሽ ትቼ ብሄድ ነገ ከነገ ወዲያ ያ ሰው ምናልባት በነገርኩትና ምናልባት በረዳኝ ብለሽ ትጸጸቻለሽ። ምንም የምትጸጸተው ነገር የለም። በቃ ልጅ ወርዷል ወይስ ምንድን ነው? በፍጹም ልጅሽ አልወረደም። ከማስረጃ ጋር እንድመጣልሽ ከፈለግሽ፣ ካላመንሽልኝ ደግሞ ማስረጃዎችን አስፈላጊ ማስረጃዎችን አቀርብልሻለሁ። ግን እኔና አንቺ ሌላ ሰዎች ከመምጣታቸው በፊት ማስረጃዬን ከማቅረቤ በፊት እባክሽ አሁን ባለው ሁኔታ ላይ እንግባባና ልጁን አሳይኝ። በሕክምና ማስተካከል ማለቴ አሁን ስለምናገረው ቃል በጣም ይቅርታ፣ የተሳሳተ ማለቴ በምን መልኩ መግለጽ እንዳለብኝ ስላላወኩ ነው። ምናልባት ከወለድሽው ልጅ ጋር በተያያዘ አብኖርማል የሆነ ልጅ ወይም ደግሞ ከተፈጥሯዊ አፈጣጠር ውጪ የሆነ ልጅ መወለዱን እናውቃለን። በፍጹም እዚህ ቤት ውስጥ ኦኬ፣ እዚህ ቤት ነው ያለው ማለት ነው። ኦኬ፣ ምንድነው ነው ገብቼ እንዳይት ፈቅጂልኛለሽ ወይስ ምንድነው? እባክሽ ገብቼ እንዳይት ፈቅጂልኝ። ምንድነው ነው የተፈጠረው ነገር? ያለውን ነገር ማወቅ ፈልጋለሁ። ስለዚህ እባክሽ እኔ እወጣለሁ ነው፣ ምንም ችግር የለውም እወጣልሻለሁ ነው። ነገር ግን ይሄን ነገር እንድረዳሽ እንዳግዝሽ ካልፈቀድሽልኝ ነገ ከነገ ወዲያ ተመልሶ አንቺም ላይ ጉዳቱን ማህበረሰቡም ላይ ጉዳት ነው የሚፈጥረው። የነገርኩት ነው። እባክሽ ምንም የነገርሽኝ ነገር ምንም እያገዝሽኝ አይደለም፣ እየተባበርሽኝ አይደለም። ከዚህ ቤት እነዚህ ነገሮች ሳላስተካከል እንደማለት የለም አብኖርማል ምናምን እኔ አንተ አብኖርማል ምንም አይመለከትሽ። ተረጋጊ እባክሽ። የምረጋጋበት ነገር የለም። እንዴት የለም ነው? ምንም ነገር የለም። ልጅ ምናምን ብትለው ምንም እውነት ከእውነት የራቀ ነገር ነው። እኔ እኮ አንቺንም ሆነ ቤተሰብሽን ልጅሽንም ሆነ ለመጉዳት አይደለም የመጣሁት፣ ልረዳችሁ ላግዛችሁ። ስለምን ልጅ ነው የምታወራው? ስለምን ልጅ ነው? የትኛውን ልጅ ነው? ወይስ አንተ የወለድክልኝ ልጅ አለ? አሁንም እየካድሽኝ ነው ያለሽው? አሁንም እያመንሽልኝ አይደለም? አዎ አላምንልም። ኦኬ፣ ማስረጃውን ነው የፈለግሽው አንቺ? አዎ ማስረጃ አምጣልኝ። ስለምን ልጅ ነው? ማነው እንደዚህ ያለው? እርግጠኛ ነሽ? አዎ እርግጠኛ ነኝ። በኋላ ላይ የማደርጋቸው ነገሮች ግን ማለት ነው ይሄንን ነገር ካረጋገጥኩልሽ እንደወለድሽ ማለት ነው ይሄንን ነገር በማስረጃ ከጠየቅሽኝና ካቀረብኩኝ የሚቀጥለውን ነገር ግን ማስረጃ ብትይኝ አላምንሽም ነው። ለሁሉም ነገር በኃይል ነው የምጠቀመው። ስለዚህ ይሄ ነገር መሆን የለበትም። እባክሽ በትክክለኛው መልኩ እንግባባና ወደሚቀጥለው ነገር ምንም ካንተ ጋር ምግባባው ነገር የለም እያልኩክ ነው። ኦኬ፣ እሺ ተረጋጊ። አስገባት እስኪ እባክሽ። ደግሞ ብታስገባልኝ እባክሽ። ማስረጃ አላልሽኝም? ታውቂያታለሽ እሷን? አንቺ ይኸውልሽ ተረጋጊ። አንቺ ነሽ የወላ ነገር ያደረግሽ። አስቤ ነው ላንቺ አስቤ ነው ነገር እኔ ገበኔን በነገርኩሽ የወላ ነገር የወላ ምን የነበርኩትን ነገር ለሰው አሳልፈሽ ተጭኛለሽ። አንቺ ነሽ አጠላቴ። እባክሽ እንደዚህ በፍጹም አይደለም። ይኸውልሽ እሷን ብትሆን አንቺ ነሽ ጠላቴ። እሷ ጠላትሽ አይደለችም። አንቺን ለማስረዳት ነው። እሺ የሚጎላኝ ነገር የለም። የሚጎላኝን አንቺ አትነግሪኝም። እባክሽ ተረጋጊና እየረዳሽኝ አይደለም። እሱ ይረዳሻል። እሱን ትንሽ እሱ ለኔ አትነግሪኝም። ተረጋጊና ቆይ አዳምጪው አንዴ። ይኸውልሽ እነዚህ ነገሮችን በጠቅላላ አዎ በጣም እያንዳንዷን ነገር ይኸውልሽ እሷ እኔ ጋር ስትመጣ ከራሷ ጋር አውርታበት በምን መልኩ መጥቀም እንደምትችል አንቺን አስባበት ነው። ገደልሽኝ ነው የምቆጥረው። በፍጹም አንቺ ነሽ የገደልሽኝ። ዛሬ ጓደኝነታችንን አስቤ ለአንቺ አስቤ ጓደኝነት የለም። እኔ ሁላ ጊዜ የደበኩትን ታሪክ አንቺ ታወጪብኛለሽ፣ ለሰው ትናገሪብኛለሽ። ገበናዬ
እኔ አንቺን ልረዳሽ ፈልጌ ነው እሱን ያማከርኩት። በትክክል ይኸውልሽ አሁን የተፈጠሩትን ነገሮች አንድ ነገር ጠንቅቀሽ ወቂ። እሷ እኔ ጋር የመጣችው ማለት ነው ዩቲዩብ ላይ እንትኖቼን ትከታተላለች እያንዳንዱን ነገር ማለት ነው። ይኸውልሽ መፍትሄ በመስጠት ነው የምታወቀው። አሁንም አንቺ ከተባበርሽኝ የሚተባበሩ ሰዎች ሁሉ እኔ ጋር መፍትሄ አግኝተው እየሄዱ ነው። አሁንም ቢሆን ለአንቺ የምነግርሽ ነገር ቢኖር አንቺን ለመርዳት ነው የመጣሁት። ብትተባበሪኝ የተሻለ ነገሮችን ማግኘት እንችላለን። ዛሬ ላይ እያስፈራሽ እየደበቅሽው ምን ያህል ጊዜ ትቆያለሽ? እስከፈለኩ ጊዜ ልቆይ። በትክክል ልጄ ነው። እስከፈለኩ ጊዜ ልቆይ። በጣም ጥሩ። አሁን እያመንሽልኝ ነው ማለት ነው። ልጅሽ አለ ማለት ነው የተወለደ ፐርሰን አለ ማለት ነው። እባክሽ አሁን ሁለት ሀሳብ ነው እያወራሽልኝ ያለሽው። ይኸው በማስረጃ ነግሬሻለሁ። እሺ እሷን አድምጫት። አንቺ ምንም እንዳትናገሪ አይመለከትሽም። አዳምጪኝ። ጓደኛ መሆን እንደዚህ ብቻ አይደለም አይደል? እሱ ይረዳሻል ብዬ እሱን አማከርኩትና እሱን ይዤው መጣሁ። ከዛ በኋላ ይኸውልሽ አሁን አንቺ እሱ መፍትሄ እንዲያገኝልሽ ነው ይዤሽ የመጣሁት። እኔ ካንቺ በላይ ስላስጨነቀኝ እንደ ጓደኝነት ልርዳሽ ብዬ ነው እንጂ ለክፋት አይደለም። ደግሞ የምናውቀው እኛ ብቻ ነን። በሱ መንገድ መፈታት ይችላል ይሄን ነገር ማለት በቃ አዳምጪውና የሚልሽን ትንሽ ደቂቃ ለአንቺ የሚጠቅም ነገር ነው። ይኸውልሽ እነዚህ ነገሮች በጠቅላላ የሚሆኑት ለአንቺ ሲባል ነው። እባክሽ ያስፈልጉልኝም እባክሽ አሁን ተረጋግተሽ እኔ ገበሬ የማውቀው ስላንተ መፍትሄ ስላንተ ችግር ምናምን ይኸውልሽ አንቺ ምናምን አይመለከተኝም። አላውቅም ሲጀመርልሽ እባክሽ በፈጠረሽ እንደዚህ ኃይል መጠቀም አያስፈልግሽም። በእንደዚህ አይነት መንገድ አይደለም የምንግባባው። መጀመሪያ ተረጋጊና ምንም አልረጋጋም። ምናልባት ይኸውልሽ ቆይ ትንሽ ደቂቃ አዳምጪው። አይጎዳሽም። እሷ የዛ ዕለት ለአንቺ ጎረቤት ስለነበርሽ ቤትሽ ውስጥ በእንደዛ አይነት ሁኔታ እያማትሽ በእንደዛ አይነት ሁኔታ እየጮሽ ብቻሽን በህይወትና በሞት መካከል ሆነሽ ስትጮሂ ነበር እሷ ልትረዳሽ የገባችው። ስትገባ ያየችውን ነገር አይታለች። ምንም ያየችው ነገር የለም። ያየችው ነገርም አለ በትክክልም አለ ስቲልም እንዳለ ደግሞ ይሰማኛል። ግን በትክክለኛ ባልሆነ መልኩ ዘልቄ ላለ መግባት ነው አሁንም ፍቃድሽን እየጠየቃለሁ። ጭራሽ ወደ ቤቴ መግባት የምታስበው እባክሽ በፈጠረሽ እባክሽ ነው መልሽ። ይሄ ነገር ትቼው እንደ ማህበረሰብ ያንቺን ቁጣና አይቼ ወደኋላ የምመለሰው ነገር የለም። ለማስተካከል ነው የመጣሁት። ይሄንን ነገር ደግሞ ሳላስተካከል የትም አልሄድም። ሐሳቤን ተረዳሽ? ምክንያቱም ለአንቺ ብቻ አይደለም እንደ ማህበረሰብ ነገ ከነገ ወዲያ ብዙ ጥፋቶችን ብዙ ጉዳቶችን ያደርሳል። ይሄንን ኃላፊነት ደግሞ አሁን አውቄዋለሁ። ስለዚህ እስከ መጨረሻው ድረስ ይሄንን ጉዳይ ሳልፈጽም አልሄድም። ብትተባበሪ ነው የሚሻለው። ይቺ ሴት በጣም ቀና ልብ ያላትና እውነተኛ ጓደኛሽ ናት። ምክንያቱም እንድታግዝሽ እንድትረዳሽ ነው የመጣችው። በጣም ቀና ልብ አይደለ? አንቺ ልጅ ቀና ልብ ለኔ የምታስቢ አንቺ ገበናዬ ለዚህ ወጣ ሰው አውጥተሽ እየተናገርሽብኝ እኔ ሁላ ጊዜ ነበርኩት ራሴ ችግር ረዳሽ አይደል እንዴ? ምን ያስረዳሽ አይደል? እያስረዳሽ ነው። ነገ ከነገ ወዲያ ቢታወቅ ደግሞ የከፋ ነገር ውስጥ ነው የምትገኘው። ስለዚህ እንደው እንነጋገር፣ እንደ ጓደኛ እንነጋገርና ነገሩን እንፍታው። በቃ ካሜራው አጠፋዋለሁ ብዬሻለሁ። ምንም አይነት ችግር የለም። ካሜራው ይጠፋልሻል። እሱ ጋር አውሪና ተነጋገሪ። ካሜራው ይጠፋል። ችግር የለም። እሱ ቀላል ነገር ነው። በጣም ጥሩ እያነገረችሽ ያለው ነገር ግልጽ ነው። አየሽ፣ ይሄ ካሜራ ምንም ማለት አይደለም። አንቺን ለመርዳት ለማገዝ ነው። ምክንያቱም ምናልባት ይሄንን ካሜራ ያበራ ነው ካንቺ ህይወት መማር ያለባቸው ሰዎች ይኖራሉ። ነገ ከነገ ወዲያ በየቤቱ ተደብቀው እንደዚህ አይነት ነገሮችን ብቻቸውን አፍነው ይዘው ብዙ ስቃይ እየደረሰባቸው ያሉ ሰዎች ይኖራሉ። አንቺ ይሄንን ፍጡር ለመደበቅ ብለሽ እጅግ በጣም ከባድ ሁኔታ ላይ ልትሆኚ ትችላለሽ። አየሽ፣ ይሄንን ነገር ግን ላስቀርልሽ በትክክለኛው መልኩ አንቺንም ልጅሽንም መርዳት ስላለብኝ ነው እዚህ የመጣሁት እና እባክሽ አሁን እንደ ማህበረሰብ ቀደም እንዳልኩሽም እንደ ማህበረሰብ አይመለከታኝም። አንቺ ከማህበረሰብ አትበለኝ። አንቺ ከማህበረሰብ ልትገኝሽ ይኸውልሽ አንቺ በጣም አሪፍ እያለችሻለሽ እናውራና ስለምንም ከአንቺ ጋር የምነጋገረው ማወራው ነገር የለም እያልኩ ይኸውልሽ አልተረዳሽኝም። ሰው ስለሌለ ሊረዳሽ ነው። ውጣልኝ ማህበረሰብ ምናምን አንድ ነገር እስኪ ልንገርሽ። ምናልባት አሁን ልጅሽን አንቺ ያለበትን ሁኔታ እየደበቅሽ ነው። ፖሊስ ጋር ብትደውይ ማለት ነው የባሰ ነገር ውስጥ ነው የምትገቢ። እስኪ ደውይ። አይ ትደውል ትደውል እንደውም ደውይ አይደለም እንደ ጓደኛ እናውራና በትክክለኛው መልኩ አየሽ፣ ትክክለኛ ባልሆነ መልኩ ይኸውልሽ አሁን ልጅሽን አንቺ እየደበቅሽ ያለሽበትን መንገድ ለልጅሽ ልትከላከይ ነው አይደለ? እሺ አዳምጪኝ። ለልጅሽ እየተከላከልሽ ነው። ልክ እንደዚህ ደግሞ በየቤቱ እናት አባት ልጅ ያላቸው ደግሞ ምናልባት ከእንደዚህ አይነት ጋር በተያያዘ ነገ ይሄ ልጅ ካደገ ይሄ ፍጡር ካደገ በትክክለኛ ባልሆነ መንገድ ሳንረዳው እንዲህ እየደበቅሽው ካቆየሽው ማህበረሰቦች ላይ ልክ እንዳንቺ ለልጅሽ እንደምትጨነቂው ሌላ እናትን ሌላ አባትን ሌላ ልጅን ይጎዳል።
በቃ ይሄ ግልጽ ነገር ነው ስለምንም ስለምን ጎዳ ምናምን የምትለው ነገር አይመለከተኝም ምንም ነገር የለም ይኸውልሽ ስለዚህ እባክሽ በፈጠረሽ አንቺ ያናገርሽ ነገር የለም እባክሽ ተይ ስሜታዊ አትሁኝ ልትረዳሽ እየሞከረች ነው እሷ እኔም ነገር የለም እባክሽ ሰውዬ ምንድነው አንተ እብድ ነህ ያማል እባክሽ ምናልባት ወደ ውስጥ ስገባ ለሚፈጠሩት ለሚሆኑት ነገሮች ትክክል ያልሆነ ነገር ነው እኔ ውስጥ ካገባው በቃ በሰላማዊ መንገድ አብረን እንፍታው ውስጥ ገብቶ ሌላ ነገር ውስጥ ከሚገባ እውነቷን ነው ይኸውልሽ እኔ አሁን ገልጽዬ ዝም ብዬ ብገባ ስለምን ውስጥ ነው የምታወሪው ይኸውልሽ ውስጥ ብገባ ምናልባት ይሄን ነገር ዝም ብዬ እዛ ውስጥ ስላለው ነገር ሳትነግሪኝ ብገባ ላንቺም ለኛም ትክክል ያልሆነ ነገር ሊሆን ይችላል ውስጥ ማገኘው ስለዚህ አሁን ግን እወጣለሁ ነው ኃይል መጠቀም በጣም ቀላል ነገር ነው ይሄን ነገር ሁለት ሰዎች ስሜታዊያቱኝ በቃ ቀስ ብለን ነው አንቺ ምንም ነገር እንዳትናገሪኝ ያልኩሽ ነው አንቺ ምንም እንዳታወሪ በቃ በኋላ እኮ ማለት ነው ታመሰግኛለሽ አሁን ግን ትንሽ አዳምጭንና ነገሮችን እንፍታ በቃ እንመሰጋገንበታለን ትክክል ያልሆኑ ነገሮችን በጠቅላላ አንቺ ብቻ መረዳት ትንሽዬ መረዳትን ኪያሽ በጣም ብዙ ነገሮችን እናስተካክላለን እናተርፋለን እባክሽ ግን አሁን ያሉ ነገሮች ዝም እንትን ካለን ብዙ ነገሮች ይበላሻል ብዙ ነገሮች አላስፈላጊ አቅጣጫ ነው የሚይዙት እባክሽ እንንግባባ እስኪ አንድ ነገር ልንገርሽ እሺ አንድ ጥያቄ ልጠይቅሽ እሺ እወጣለሁ ይሄን ጥያቄ ልጠይቅሽ ብቻ አንድ ጥያቄ ልጠይቅሽ ይሄ ፍጡር ወይም ደግሞ ይሄ ልጅ ትክክለኛ ባልሆነ መልኩ የተወለደው ልጅ ይኸውልሽ ጠንቅቀሽ ታውቂያለሽ ምን ልልሽ እንደፈለኩ እኔም ጠንቅቄ አውቃለሁ የማወራውን ነገር አውቃለሁ አንቺም ደግሞ እያወራሁልሽ ያለውን ነገር ታውቂያለሽ ይሄ ሰው በዚህ አይነት ሁኔታ ካደገ አስቢው ነገ ከነጎዳ የሚፈጠረውን ኃላፊነት አትወስጂም ኃላፊነት ብትወስጂ አንተ ምን አገባ እኔ እንደ ማህበረሰቡ ስለአንተ ማህበረሰብ አይመለከተኝ ውጣው ይኸውልሽ አንቺ ማህበረሰቡ ስልሽ አንቺም አንዱ የማህበረሰብ አካል ነሽ አንቺንም የመጠበቅ ግዴታ ኃላፊነት አለብኝ አንተ ምን የመጠበቅ ምንድነው ማለት የኔ አድና ወይስ ምን አይና ነገርኩሽ እያንዳንዱ ነገር ታውቂያለሽ ጠንቅቄ ልልሽ የፈለኩትን ነገር ስለዚህ እባክሽ አሁን ኃይል ተጠቅሜ በራሴ መንገድ ሰዎችን ይዤ ገብቼ ይሄን ነገር እንትን ከምለው እዛ ውስጥ የሚፈጠረው የሚጠብቀንን ነገር አላውቀውም ምናልባት ትክክለኛ ባልሆነ መልኩ ስገባ የሚፈጠረው ነገር ከዚህ የባሰ ነገርና ትክክለኛ ያልሆነ ነገር ሊሆን ይችላል በኃይል መንገድ ከገባው አንቺ ግን እነዚህ ነገሮች አድርገን ብንገባ በሰላማዊ መንገድ ይሄን ነገር እናስተካክላለን ብትይን በትክክለኛው መልኩ ልንገባ እንችላለን ምንም የምትገባው ነገር የለም ምንም የምታገኘው ነገር የለም ምንም ነገር ቤት ውስጥ ስለዚህ ወደ ውስጥ እንግባ ነው ስለዚህ እንደዚህ እንዳይሆን እባክሽ ያሉትን ነገር አውርተን ተቀምጠን በደንብ የምታወሪኝ ነገር አውርተን ውስጥ ከገባን በኋላ በትክክለኛው መልኩ ማስተካከል ያለብንን ነገር ማስተካከል አለብን አንቺ እንድትነግሪኝ አንቺ እንድታስረጅኝና ያለው ነገር በትክክለኛው ኦኬ እሺ ተፈጥሮ ነው ሰላም ተረጋጋ ምንም አላደረግናት ምንም አልተፈጠረም አንቺ አንተ ነበር ልናናገር የነበረው ስንገባ ራሱ መጀመሪያም አንተን ፈልገን ነበር የመጣነው በአጋጣሚ ስንገባ እሷን አግኝተን ነበር የገባነው እና እንደዚህ ማረጋጋትና በትክክለኛው እስከመጨረሻው ድረስ የማወራውን ነገር እንድታዳምጠኝ እንድትሰማኝ ይፈልጋለሁ ማለት ነው አባ እነዚህ ሰዎች መውጣት አለባቸው እሺ ቆይ አውራቸው ለኔ ምን ይፈልጉ ኦኬ እሺ አንተ የሷ ባለቤት ነህ የሷ ባለቤት ነህ በጣም ጥሩ እሺ ተቀምጠን ማውራት እንችላለን በጣም እሺ ቁጭ በል አንቺም እዚህ ያሉት ወይ ኦኬ እሺ እኛ ለነገሩ መቆምም እንችላለን ነው እሱ ጋር ሰሞኑን ይሁን አንዳንድ ያው ጭምጭምታዎችን ወደዚህ አካባቢ ሲናፈሱ ምናምን ነገር ሰምተን ነበር የመጣ ነው እኔ ከጋዜጠኛው ቲዩብ መርማሪ ጋዜጠኛ ነኝ አንዳንድ ትክክል ያልሆኑ ነገሮች ወይም ሰዎች እርዳታቸውን ሲፈልጉ መተው እኔን ያወሩኛል ማለት ነው ከዛ ለነሱ የተወሰነ መርዳት ማገዝ ያለብኝን ነገር ካለ በሚችለው ነገር እረዳቸዋለሁ ማለት ነው ሐሳቤን ተረዳኝ እና ሰሞኑን እዚህ አካባቢ የሆነ ትክክል ያልሆነ ነገር አንዳንድ ጭምጭምታዎችን ሰምቼ ነበር የመጣሁት እሱም ካንተ ጋር ወይም ደግሞ ከቤቱ ጋር ከዚህ ቤት ጋር የሚያገናኘው ነገር ሆኖ አግኝቼዋለሁ ማለት ነው እኛ ጋር ምንድነው ባለቤቴ የተወሰነ ጊዜ እርጉዝ ነበረች መሰለኝ ነበረች አው ግን ያው እንግዲህ የእግዚአብሔር ፍቅር ብሎ ይሆን አላውቅም መግናት ወርዷል ድምጽ እየተሰማኝ አይደለም ይቅርታ ምን አልከኝ ልጁ ወርዷል ኦኬ ጉዚ የነበረች ግን አሁን በህይወት የለም ይሞታል ልጁ እኛ ሀዘናችንን እንኳን ሳንጨርስ እዚህ ጋር መጣችሁ አያችሁ አይደለ እንዴት የሰው ልብ እንደምሰራ እባክሽ
እባክሽ አሁን በባለቤትሽ ፊት ያሉ እስካሁን ያወራነውን ነገር አውርተናል። እኔና አንቺ ጋር መግባባት ያለብን ነገር ተግባብተናል። አሁን ደግሞ ከባለቤትሽ ጋር ያለውን ነገር በትክክለኛው መልኩ እያወራኝ ነው። ተረጋግቶ እባክሽ እንዳወራው እድል ስጪ። ይኸውልህ እና እባክሽ አንቺ ያሉትን ነገሮች በጠቅላላ በትክክለኛው መልኩ እሱ አንቺ ልታስረጅኝ አልቻልሽም፣ እሱ ደግሞ በትክክለኛው መልኩ ሊያስረዳኝ እየሞከረ ነው። ምንም ያስረዳህ አንቺ ዝም በይ ነው ዝም በይ። እሺ በቃ ምንድን ነው የፈለከው? እኔ የፈለኩት እያልናገርኩ ያለሁት ምንድነው ሰሞኑን እንዳልኩህም ትክክል ያልሆኑ ነገሮችን ሰምተን ነበረ። ምንድነው ብለን ስለ ነገሩ እያጣራን ነበረ። እኔ ከጋዜጠኛው ዩቲዩብ ነው የመጣሁት፣ የምርመራ ጋዜጠኛ ነኝ ነው። እያጣራው ባለሁበት ሁኔታ ላይ ጉዳዩ ከዚህ ቤት ጋር የሚያያዝ ሆኖ አግኝቼዋለሁ። ምን እኛ ቤት ምን አለ? ሀዘን ያለው ሌላ ምን አለ? አዎ ቀደም አልከኝ እኮ ልጄ ወርዷል ምናምን ነገር ነበር ያልከኝ። በፍጹም ግን ልጁ እንዳልወረደና ስቲል በህይወት እንደሚገኝ ምናልባት ማየት ፈልገንም ጭምር። አንቺ ዝም በይ ነጨርሳለሁ። ምንድን የነገርሽ ነገር አለ እንጂ ሻን ዝም በይ ነጨርሳለሁ። እሺ ኦኬ እሺ ያሉትን ነገሮች በጠቅላላ አውቃለሁ ነው ሲጀምር ማለት እንደዚህ ሁለታችሁ ብትግባቡልኝና የሆነ ወይም የምትነጋገሩበት ደቂቃ ልስጣችሁ አውርታችሁ ለኔ የምትነግሩኝን ነገር ማዘጋጀት ወይም ደግሞ እንደምትኩኝ እናሰው የምናወራው ነገር የለም። እርግጠኛ ነህ? ኦኬ እሺ ግን ልጁ እንዳልተወለደ በብዙ ምንድነው እንዳልሞተ ወይም ደግሞ እንዳልወረደ በህይወት እንዳለ ጭምር ከሙሉ ማስረጃ ጋር አቀርብልሃለሁ። ይሄን ነገር እርግጠኛ ሆኜ ማስረጃዎች አሉኝ። እነዛን ማስረጃዎች ከማቅረቤ በፊትና ለምን እንደዋሸኸኝ አንተ ላይ ደግሞ ሌላ አላስፈላጊ እርምጃዎችን ከሚወሰድ ማለት ነው አሁን በትክክለኛው መልኩ ነግረኸኝ ወደ መፍትሄው ብንሄድ ይሻላል። ምክንያቱም የተፈጠረው ነገር ወይም ደግሞ ያለው ሁኔታ ጥሩ አይደለም። አውቃለሁ ይሄን ነገር ጥሩ ያልሆነው ሰውዬ አንተ ያወራሽ ነገር አለ ምንድነው ነገር አለ አንተ ደግሞ ኦኬ። ስለዚህ ያወራሽው የነገርሽው ነገር አለ የምትለኝ የሚነገር የሚወራ ነገር አለ ማለት ነው እባካችሁ ሁለታችሁ ወደ ኋላ እየደበቃችሁኝ ያላችሁት ነገር አለ። ጊዜያችንን ነው እየፈጀን ያለ ነው። ጊዜው በሄደ ቁጥር ደግሞ ያሉት ነገሮች በትክክለኛው መልኩ ላይሆኑ ይችላሉና መጥፎ ነገር ይፈጠራል። እባካችሁ እናንተንም ልርዳ ማህበረሰቡንም ልርዳበት እኔም ደግሞ ከህሊና ጸጸት ልዳንበት። እባካችሁ ትክክለኛውን ነገር እንድረዳችሁ አግዘኝ እባክህ። አንተ የቤቷ አባወራነህ የምትነግራትን ነገር ትሰማለች ብዬ አስባለሁ። ያሉት ነገሮች መጥፎ ናቸው፣ ትክክል አይደለም። የሰማነው ነገር ደግሞ ትክክል ሳንሆን ወይም ደግሞ እርግጠኛ ሳንሆን አንመጣም እኛ። ስለዚህ እርግጠኝነት እዚህ ቤት ውስጥ ያለ የተፈጠረ አንዳች ነገር አለ። ያንን የተፈጠረ አንዳች ነገር በትክክለኛው መልኩ እንድረዳ አንተም ብቻ አይደለም አለ ምንድነው ያለው አንድ ነገር አለ ያልሽኝ። እሺ አሁን አምልጦሽ አለ ነው ያልሽኝ አለ ያልሽኝ ሀዘን ቤታችን ውስጥ አለ። እንደዛ ልትይኝ አልነበረም ያለው። እባክህ ትንገረን ያለውን ነገር በጠቅላላ እያንዳንዱን ነገር እሷ እየነገረችኝ አይደለም፣ ግን አንዳች የተደበቀ ነገር እንዳለ አንተም ከሁኔታ ኦኬ ውስጥ ላይ ምንድነው ነው እያየህ ያለው? በሩን ኦኬ ከፍተን ልንገባ እንችላለን ነው ከፍተን ካሉ ምናልባት እየጮህ ነው ጮህ ብለን እያወራን ነው እንዴ? ቤት ውስጥ እንግዳ ጓዳ ውስጥ መኝታ ቤት ውስጥ እንግዳ ምን ያደርጋል? ያስተዛዝን ያው እዚህማ እየጮህን እኮ ነው ታውቃለህ ወንድሜ፣ እኔ እየነገርኩ ነው። እኛ ጋር የተፈጠረ ነገር የለም። እኛ ጋር ያለው ሀዘን ነው። እንደዚህ ያመንክልኝ አይደለም። ወደ ትክክለኛው ነጥብ እንምጣ። ምናልባት ከሰሞኑ ጋር በተያያዘ ከሰማናቸው ጭምጭምታዎች መካከል ወይም ደግሞ እኛም እርግጠኛ እየሆንበት ከመጣነው ነገር ጋር በተያያዘ ምናልባት የተወሰነ የተወለደው ልጅ ስለምን የምን የተወለደ ልጅ ነው ነገርነህ? ሀዘን ቤታችን ውስጥ ገብቷል። ምንም የተወለደ ነገር እባክህ እያንዳንዱ የተፈጠሩት ነገሮች ምናምን ነገር ደግሞ ስለማወራውም ነገር ጠንቅቄ ማቅ ሰው ነኝ፣ በማስረጃ ማወራ ሰው ነኝ። እሷ ጋር ግን ቀደም ስንጨዋወት የሆነ አብሎርማን የሆነ አፈጣጠር ያለው ልጅ ስለዚህ የነገርሽኝን በጠቅላላ ነገር ስለዚህ የነገርሽኝ ምን አረ ይኸውልህ ተረጋጋ አንተ ተረጋጋ ምንም ይኸውልህ ተረጋጋ ይኸውልህ እኔ እወጣለሁ ተረጋጉ ውሸት ነው እንደዛ ይኸውልህ ተረጋጋ ይኸውልህ ተረጋጋ ምንም ውሸት ያወራሁት ነገር የለም ይኸውልሽ ጓዳ እባካችሁ ጓዳ ስንገባ የሚፈጠረውን ነገር ስለማናውቅና ኃይልን መጠቀም ስለማልፈልግ ነው። ጓዳውን ገንጥዬ ከመግባቴ በፊትና የኔ ኃይሎች ጓዳውን ገንጥለው ያለውን ነገር ነግሬሃለሁ። እኔ ከዚህ በኋላ ምንም ማድረግ አልችልም። ያለውን ነገር ነግሬሃለሁ። በቃ ምንም ማድረግ አልችልም። እኔ በጣም ትክክል እውነት ነው። ይንገረኝ በቃ እሺ በቃ እኛ ምንም ማድረግ አልችልም። እኔ ምንም ማድረግ አልችልም። ኦኬ ምንድነው ነው እስኪ ስለተፈጠሩት ነገር እኔ ምንም ማድረግ አልችልም።
በቃ ይናገር። ይሄ ነገር እኮ መፍትሄ ለማግኘት ነው አይደለም እንነጋገር። ስለዚህ ይናገር በቃ እሱ በቃ ደግሞ ልጅ ይድናል። መፍትሄ ያለው ነገር ነው። መዳን ይችላል። ልጅ ይድናል። አዎ ይድናል። ምንድነው? እሺ ልጅህ ላይ የተፈጠረው የሆነው ነገር ምንድነው? እሺ መጀመሪያ ልጅ አልነበረኝም ልጅ ወርዷል እያልከኝ ነበር። ሀዘን ላይ ነኝ እያልከኝ ነበር አይደለ? አንተ ስለምን መዳን ነው? ስለምንድን ነው የምታወራው? እባክሽ እሺ እኔ ምን ላድርግ? ይኸውልህ አየህ እንድንረዳ እንድናግዝህ አንተ ምንም ዝም ብሎ ነው ይሄ በቃ በጭንቀት የሚወራ ነገር ነው። እባክሽ መሬት ይኸውልሽ አሁን እንድንረዳው አንቺንም ልጅሽንም መርዳት የምንችለው አሁን እሱ መጥቶልኛል ነው ሊያግዘኝ ሊረዳኝ ነው ያለው እና እባክህ ስለተፈጠረው ስላለው ነገር ባለቤትህንም ዝም እንድትልልኝ አድርግልኝ ወይም ደግሞ እናንተ ወተን ማውራት የምንችልበትን ወይም እዚህ ልትነግረኝ ከቻል በቃ እኔ ያለውን ነገር ነግረዋለሁ። እኔ ምን ማድረግ አልችልም። ልጁ ደግሞ መዳን ይችላል። መዳን የሚችል ልጅ ነው። አዎ ስለዚህ ምንድነው ልትነግረኝ የምትችል ነገር ካለ ይኸውልህ ተረጋጋና ወደዚህ ትንሽ ጠጋ በልና እዚህ ጋር ማውራት የምንችልበት ነገር ካለ አዎ ምንድነው ነው እስኪ ስላለው ነገር እያንዳንዱን ነገር ልታወራኝ ከቻል አውራኝ እንትን ካለ ይሄው ካሜራውም እንትን አለ ይሄ ካሜራ እንደሌላ አድርገህ ሰው ምንም ችግር የለም ስለ ካሜራው ባለው ኮንዲሽን ላይ ይሄ እዚሁ ነው እንትን የሚለው ነው እሷ እያንዳንዱ ያለውን ነገር ስለነገርኳት ምንም የሚያስፈራህ ነገር የለም ካሜራው ይጥፋል እኮ ካሜራው ምን ይሰራል ይሄ ካሜራ ይኸውልሽ አየሽ ይሄ ካሜራው ሪከርድ እንኳን ቢያደርግና መጀመሪያ አሳያችሁና ጠቃሚ ነገር ካልሆነ እናንተንም ማህበረሰባችንንም የማንረዳበት መስሎ ከታየ እንደልቷል ሲጀምር እዚህ የመጣሁት አንተም አንድ የማህበረሰቡ አካል እንደመሆንህ መጠን አንተን መርዳት ሁሉንም ሰው መርዳት ነው። አሁን ግን አንተ ጋር ያለውን ነገር ችላ ካልኩኝና ዝም ካልን ነገ ከነጉዳ አንተንም ቤተሰብህም እንደ ቤተሰብ እንዳይቆም ማህበረሰቡም ጋር ደግሞ ከባድ ችግር ይፈጥራል። እኮ የኛም መፍትሄ አንተ አይደለም የምትሰጠው። አሁን የኛም መፍትሄ በቃ እኛው ያለውን እንጨርሳለን። አንተ እዚህ ጋር እዚህ ምንም የምትሰማው መፍትሄውን እስካሁን ብታገኙ ኖሮ ታደርጉት ነበር እኮ እኛ እናደርገዋለን። አሁን በእያደረግን እንደሆነ እስከዚህ ቀን እየገፋ በመጣ ቁጥር ነገሮች እየተበላሹ ነው የሚሄደው። አንተ ምንም የምታውቀው ነገር የለም። በቃ እኛ እንጨርሳለን። አሁን ማወቅ እስካለብኝ ድረስ ሳላውቅ ወይም ደግሞ ሳላጠራ እንደማልመጣ ጠንቅቄ አውቃለሁ ብዬ ነግሬሃለሁ። የማደርጋቸውን የምናገራቸውን ነገሮች ጠንቅቄ እማቅ ሰው ነኝ ነው። ስለዚህ እባክህ ከልጅ ጋር የተፈጠረው ነገር ምንድን ነው? እኔ ልንገርህ በመጀመሪያ አንተ መጣህ ሚስጥር ነው ብዬ ትልቅ አደራጅታል ብዬ ልጅ ወርዷል ልጃችን ወርዷል ብዬ ነገርኩህ ለአንተ ነው እንጂ አይነገርም። ለሰው አይነገርም። ይሄ ለሰው አይነገርም። አንቺ ደግሞ ዝም በይ። አንቺ ሸው ሁሉ ሚስጥር ታውቂ ከሰላም እንደዚህ መሆን አይጠበቅብህም። በቃ ደግሞ ያለመተኛ ለበዛ ግን አጩብኝ ነው ሲጀመር። ይኸውልህ ስለዚህ እያንዳንዷን ነገር በቃ ምን ነግረን መነኝ ካልሆነ ነገር ውጣ። ካሜራ ይኸውልህ እየነገርከኝ ያለው ነገር በፍጹም የተሳሳተ ነው። እየዋሸኸኝ ያለው ምንም የዋሸው ነገር ስለወረደው ልጅ ሳይሆን እንድትነግረኝ ምንም የዋሸው ነገር የለም። በቃ ውጣልኝ። እያንዳንዷን ነገር የደበከኝን ነገር ወይ ምንም የደበኩ ነገር የለም። ልጅ አልወረደም። ደበኩም አልደበኩም አንተ የሚመለከት ነገር የለም። ውጣ። አንተ ማለት ነው ነገር አለ አልኩ እኮ የሚመለከተኝ ነገር ስላለ ጭምር ነው። እያንዳንዷን ነገር ለማስረዳት እየሞከርኩ ነው እኮ። ምንም ነገር የለም። በኃይል ይሄን ነገር አንተ አደርገው ምንም የምታመጣው ነገር የለም። ውጣ እባክህ ተው። ውጣ። ከፈለክ ይሄ ማንም ህግ የኔ ልጅ ለምን ልጅ ወለደ ብሎ የሚመጣ አካል ካለ ይዘራ አንተ ውጣልኝ። አንተ ይኸው ወንድ አይደለህ እንዴ? አስወጣልኝ ከቤቴ። አንቺ ልጅ ሁሉ ጉድ ያመጣሽ አንቺ ግን ማንሽ ሲጀመር አንቺ ማንሽ መረጃ አለና አንቺ በቃ አንቺ ውጪ ይኸውልሽ አንድ ያልተረዳችሁኝና ያልገባችሁ ነገር አለ። ምንም ያልገባችሁ ነገር የለም። እባክህ እኛ በመውጣት እናንተ ትጎዳላችሁ እንጂ እኛ ምንም የምንጎዳው ነገር የለም። አይመለከትም፣ አያገባም። ይኸውልህ ሞቷል፣ አለቀ፣ ወርዷል። እየዋሻኸኛለህ ትክክል ያልሆነ ነገር እንዳታደርግ፣ የኃይል ነገር እንዳትጠቀም። ምክንያቱም ውጣልኝ። ቤቴ ድረስ አንተ የመጣው ሲጀመር ማን ነው? መጀመሪያ እንስማማና አንቺ ውጪ ከእሷ ጋር ይሄ በጣም ትክክል ያልሆነ ነገር ነው እያደረግሽ ያለሽው። እባክሽ ሲጀመር እነዚህ ነገሮችን እንዳደርግ እንዳታስገድዱኝ እባክህ። ድጋሚ እንደዚህ አይነት ስህተት እንዳታደርግ ከቤቴ ውጣልኝ። እባክሽ ነገር አንፈልግም። አንቺ ይኸውላችሁ እናንተ ምንም የምታወራው ነገር የለም። እወጣላችኋል እኮ ቤቴ ጋር ልኑርበት። አንተ ቤቴ መጣ እዚህ የሁሉ ወሬ የምታወራ ምን ቤት ነህ? ምን ሰው ነህ? እወጣልሃለሁ። ያወቅኩትን ነገር ግን ምንድን ነው የምታውቀው ነገር? የማውቀውን ነገር ሁሉ አውቃለሁ። በቃ ውጣልህ። አሁን ውጣላችሁ። የኃይል እርምጃ ከመጠቀሜ በፊት ምን የምትጠቀመው ነገር የለም። ትክክል ያልሆነ ነገር ከማድረጌ በፊት እናንተ እንድትነግሩኝ ከቀደም ጀምሮ እየለመንኳችሁ ምንም ነገር የለም። እስኪ ለፖሊስ ጠቅሙና እናንተ ላይ የሚመጣውን ነገር ራሳችሁ ታውቁ። ሄደ መቀበል ቦታ ፈልግ። ይኸው ለፖሊስ ይኸው ስልክ ደውይ። ለፖሊስ ምትደውይ እባክህ የተሳሳተ ነገር ነው እያደረክ ያለው። ቤቴ ገብተን እንደዚህ ይሁን የተሳሳተ ነገር ነው እያደረክ ያለው። ድጋሚ እንዳትደግሞ ነገር ያለው
አንቺም ብትሆኚ በትክክለኛው መልኩ እባክሽ ትዕግስቴን እያስጨረሳችሁኝ ነው። በትክክለኛው መልኩ ልርዳችሁ ነው። አንቺ ምንም ነገር የምታውቂው ነገር የለም። እንደሱ ቁጭ በይልኝና እባክሽ እያደረግሻለሽ ነገር ትክክል አይደለም። አንተም ብትሆን ይኸውልህ ልጅህን ወይም ደግሞ ቤቱን በትክክለኛው መልኩ ማስተዳደር ለቤተሰቡ ስለኔ ቤተሰብ አንተ አትነግረኝም። አንተ ውጣልኝ። አሁን ያልነግረህ የምታደርገው ነገር በትክክል ታውቃለህ ብዬ አስባለሁ። ትልቅ ሰው ነህ። አሁን እያደረክ ያለው ነገር ግን ትክክል አይደለም። ትክክል ነው፣ ውጣልኝ። በፍጹም ትክክል አይደለም። ትክክል ነው፣ ውጣልኝ። ስለኔ ቤተሰብ አንተ አይመለከትም፣ አያገባህም። ውጣ። በትክክል ይኸውልህ አንቺ ዝም በይ። ልትናገር ነገር አይደል? አንቺ ሰው መሳይባ ምን ትሰሪያለሽ እዚህ? ይኸውልህ እያንዳንዱ ነገር ስለምታውቅ አንተ ታውቃለህ። በፍጹም ይኸውልሽ ከእሷ ከመስማቴ በፊት አሁን ውጣልን። ከእሷ ከመስማታችን በፊት እያንዳንዱን ኢንፎርሜሽን ደርሰንበታል፣ አውቀነዋል። የምናውቀውን ጉዳይ እንኳን አወቅህ ውጣ። ምንም ያወቅኸው ነገር የለም፣ በዚህ የሚገኝ ነገር የለም። አንተ ለአንተ ስል ብቻ የማደርገው ነገር አይደለም። ነገ ከነገ ወዲያ ይሄ ነገር እየቀጠለ ሲሄድ ግን ከአንተ ቤት አልፎ ሌላም ቤት ላይ ጉዳት የሚያደርስ ነገር ነው። ውጣልኝ። ስለዚህ አትፈታተን፣ ውጣልኝ። አሁን ላይ ከቤቴ ውጣ። ስለ ደበቃችሁት ልጅ ምንም የደበቅነው ልጅ የለም። ልጃችን ወርዷል። እኛ ያለንበት ሀዘን ላይ ነው። በሀዘን ላይ ሀዘን አጨምርበት። በፍጹም ልጁ አልወረደም። ስለ ደበቃችሁት ልጅ ጠንቅቀን እናውቃለን። በጣም በትክክል አንቺ አትፈታተኝ። ውጪ። አንቺ እሺ ሁሉ ጉዳይ መጣሽ። ሲጀመር ይሄን ማንንም እየሰበሰብሽ የሚሆንሽን የማይሆንሽን ማትለይ ወደ ውጪ። ተከከል እሷ ምንም ያደረገችው ነገር የለም። ይኸውልህ እያንዳንዱ ነገር ካልነገርከኝ ግን ልረዳህ አልችልም። በቃ ተወኝ። ይኸውልህ ተረጋጋ። ይኸውልሽ አንቺ አልተረዳሽ። ተወኝ በቃ። አርፈህ ተቀመጥ። ይገባኛል። ምንድን ነው ይኸውልሽ አንተ እንድትረዳኝ ብቻ ነው የምፈልገው። ይኸውልህ መኮንን እሺ ዝም እላለሁ። ምንድን ነው ይኸውልህ ምንድን ነው እኮ ከእኔ እኮ ምንም አትፈልግም። እኔ ከአንተ የምፈልገው እኔ መረጃ ስለተፈጠረ ምንድን ነው? ለምንድን ነው ድምፅ የምንቀንሰው? ለምንድን ነው ስለ ሕፃን ልጁ ነው ሕፃን ልጁ ነው ስለታመመው ነው። ይኸውልህ ኢንፎርሜሽን እፈልጋለሁ ከአንተ። ምንድን ነው የምፈልገው ነገር የለም እኮ እንድታወራ። ምንድን ነው ለምንድን ነው የምትተው? ለምንድን ነው ይኸውልሽ ስለ ልጁ ነው። እኛ ድምጻችንንም ዝቅ እናደርጋለን፣ ችግር የለውም። ግን እንድታውቁ የምፈልገው ነገር ንገረን። ኦኬ ምንድን ነው እባክህ እሷንም ተዋትና ንገረን። እንዴ ምንድን ነው ምንድን ነው ኦኬ ይኸውልህ እንተዋለን። ይኸውልህ ውስጥ ነው እንትን ያለው ምንድን ነው? እንዴ ወይ ተረጋጋ። ነይ አንቺ ወደዚህ ምንድን ነው? ነይ አንቺ ወደዛ ትይኝ። ምን ሆናችሁ? ምንድን ነው? ወይ አንቺ ወደ እሱ አትጠጊ። አትሂጂ ወደ እሱ። ምንድን ነው? እስኪ ምን ሆናችሁ?